ሰላም ቤተሰብ እንዴት ናችሁ? በህይወቴ ውስጥ ግን የምን በህይወቴ ውስጥ ምንም በላይ በጣም የምደሰተው በጣም ሁሌ ደስታዬ ሆነው አንዳንዴ ስለፈጠረኝ ጌታ ስለ ኢየሱስ ክርስቶስ ስለ ዓለም ብርሃን ስንቶቻችን ይሁን በልባችን ታትመ ነው የምንሄደው? ስንቶቻችንን በፍቅሩ ግን የምንወድቀው? የምር እኔ ኃጢአተኛ ባሪያ ልጁ ነኝ። በጣም ኃጢአተኛ ባሪያ ልጁ ነኝ። ግን አምናለሁና ኃጢአቴን ይቅር እያለኝ ይቅርታውን እየሰጠኝ መንገዱን እየመራኝ የእሱን መንገድ ብቻ እንድከተል ሌላ ነገር እንዳላይ ኃጢአቴን በኃጢአት ላይ ሳይሆን ኃጢአቴን እየሻረልኝ ሁሌም ከኃጢአት መንገድ እያወጣኝ መልካሙን መንገድ እየመራኝ እራመዳለሁና ክብር ምስጋና ይግባው ለመድኃኒዓለም። ክብር ምስጋና ይግባው ለዓለም ጌታ። ክብር ምስጋና ይግባው ሁሉን ለፈጠረ ጌታ። ለምን አንዳንዴ እኔ በጣም ኃጢአተኛ ነኝ፣ ተምላችሁ በላይ ኃጢአተኛ ነኝ። ግን እማይተወኝ ጌታ፣ ኃጢአቴን ይቅር የሚለኝ ጌታ፣ ሁሌ በደሬን ይቅርታውን የበደሌን ይቅርታ እየሰጠኝ ሁሌ የሚዳብሰኝ ጌታ፣ የማይጥለኝ ጌታ፣ ቀንና ሌሊቱን ጨለማውን የሚያነጋ ጌታ ጌታ ምስክሬ ኢየሱስ ክርስቶስ የዓለም ብርሃን አምላኬ መድኃኒዓለም የሁላችን አባት የአፍንና የምላስን ሳይሆን የውስጥን አዋቂ ኩላሊትን መርማሪ ምን ብዬ ልመስክር? በእኔ በኮልታፋ በአንደበቴ የምጠራው አያፍርብኝማ። እስተ ኃጢአቴ በደል እስተ ክፋቴም አይዞሽ ልጄ ብሎ ወደ ራሱ ስቦ ሁሌ ይመራኛል በጽድቅ መንገዱ። መመስከር አልችልም በኮልታፋ አንደበት፣ ሁሌም ተመስገን ነው ጠዋትና ማታ የምለው ለሱ ነው። ልቤ ቢሰበርም እሱ ጠግኖልኝ፣ ቢከፋኝም እሱ አንብሶልኝ ነይ ልጄ ብሎ ነው ያስጠጋኝ። እሱ ነው። እሱ ማን ነው? እሱ ኢየሱስ ክርስቶስ የዓለም ብርሃን ነው። ወዳጅን አቃፊ፣ ኃጢአትን አቃፊ፣ ኃጢአቴን ይቅር ባይ፣ ሁሌም አንተ ብቻ፣ ሁሌም አንተ ብቻ የብርሃን ጌታ። እንዴት ብዬ ነው የማመሰግንህ? ሁሌም ተመስገን ነው። ይቅርታህን ሰጥተህ ልጄ ነይ ወደ እኔ ብለህ ብታስጠጋኝ እኔም አላፈርኩም። ባንተ ተጠግቼ ኃጢአቴን ሳትቆጥር በደሌን ሳትቆጥር ይቅርታህን ሰጥተህ ይሄው ዛሬም አለው በምሕረትህ ሰጥተህ ሞቴን የሞትክልኝ ትናንትና እኮ ነው። አንተ ተሰቃየህ ለእኔ ስትልልኝ በኃጢአቴ መንገድ ኃጢአትን እንዳልከተል እያደረግክልኝ ትናንትና እኮ ነው። መስቀል ላይ ሰቅለውክ ስለ እኔ ሞትክልኝ፣ ስለ እኔ ተሰደብክ፣ ስለ እኔ ተሰቃይተህ ይሄው እኔም አለው። ተመስገን ብቻ ነው። ምን ይሳልካልስ? ተመስገን። ዛሬም ብዙ አሉ የሚሞቱ ልክ ማተቤን እንኳንም አልበጥስም ብለው አንገታቸውንም ሰጥተዋልና ተመስገን። እኔም ይሄው አለው ባንተ ፍቅር ጽንቼ፣ ፍቅር ደስ ይለኛል። ተመስገን ብቻ ነው ሁሌም የምልክ አምላኬ ተመስገን። የዓለም ብርሃን ነህ፣ ኃጢአቴንም ትተክ ሁሌ መንገድክን የምታሳየኝ አንተ ብቻ ነህ። አቅፈህ ደግፈካል፣ ለዛሬ አቆምከኝ። ሁሌም ብርሃንን እየሰጠከኝ ነው። እንደኔ ክፋትም እንደኔ ኃጢአትም ሳይሆን አንተ ብቻ በመንገድክ ምራኝ። መልካሙ መንገድ አንተ ብቻ ነው። ልከተለው ያንተን ዙፋንክን ልስጠክ። ነይ ተቀመጪ ግቢ ብለከኛል፣ ተቤቴ ቁጭ በይ አልተጠየፍከኝም። እኔ ልጅክን ተመስገን። በዚህ ምድር ላይ አንድ እውነት ልንገራችሁ፣ አንድ እውነት ሰላማዊ መሆን ተፈለጋችሁ፣ ሰላማዊ ደስተኛ መሆን ተፈለጋችሁ፣ ሁሉም ይመጣል ይሄዳል። በህይወታችሁ ብዙ ነገር ሊሆን ይችላል። የይቅርታ አምላክ ግን አንድ ኢየሱስ ክርስቶስ ብቻ ነው። ንጹህ ፍቅሩን የሚሰጠን አንድ ጌታ ብቻ ነው። እሱ ማን ትሉኝ? የድንግል ማርያም ልጅ የኢየሱስ ክርስቶስ የዓለም ብርሃን ነው። በጣም ደስተኛ ነኝ የእሱ በመሆኔ።
በጣም ደስተኛ ነኝ አንተን በማወቄ። ላቀ እጠራለሁ በልቤ ኑርልኝ። አንተ ብርሃን ነክ፣ ብርሃኑን ስጠኝ። እወዳችኋለሁ። በነገራችን ላይ እውነተኛ አምላክ ኢየሱስ ክርስቶስ የዓለም ብርሃን፣ የጌቶች ጌታ፣ የአምላኮች አምላክ እንዲህ ስላችሁ ወይኔ ትላላችሁ። ምን ሆና ነው እንዳትሉኝ፣ አንዳንዴ ፍቅሩ ሲገባችሁ ወጥታችሁ ልትናገሩ የማትችሉት ውስጣችሁ ውስጥ ብቻ የሚቀር ሁሌ ደስተኛ የምትሆኑ፣ ሁሌ ሰላማዊ የምትሆኑ፣ ሁሌ እንደ ወርቅ የምታበሩ። ምክንያቱም ኃጢአትን ይቅር ባይ እያለ እያቀፈ እያስጠጋ ሁሌ መንገዱን የሚመራን አንድ አምላክ ስላለ እሱም ኢየሱስ ክርስቶስ የዓለም ብርሃን ሰማይና ምድርን የፈጠረ ጌታ ተመስገን በሉ። የምሬ ነው። በየትኛው ውስጥ ነገሮች ውስጥ ብትሆኑ ተመስገን በሉ። እሱን የያዘ በሱ መንገድ የተመራ ወድቆ አይወድቅም። ውስጡ ሁሌም ደስተኛ ነው። ሁሌም ደስተኛ ነው የምንሆነው እና ኢየሱስ ክርስቶስ የዓለም ብርሃን የጌታዬ መድኃኔዓለም የቅድስት ድንግል ማርያም ልጅ ክብር ምስጋና እየግባው ለሱ